ስማ ሰማይ ወአጽምዒ ምድር፣ ሰማይ ስማ ምድርም አድምጭ በሚል ርዕስ እንማማራለን። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ሰማይ ስማ ምድርም አድምጭ የት ይገኛል? ምዕራፍ 1 ቁጥር 2 ላይ ይገኛል። ነቢዩ ኢሳይያስ የተናገረው ኃይለ ቃል ነው። በፄዋዌ ጊዜ ቀደም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ዘመን 900 ዓመት ያህል ቀደም ብሎ የነበረ ነቢይ ነው። ኢሳይያስ ማለት እግዚአብሔር መድኃኒት ነው ማለት ነው። ወይም መድኃኒት፣ ድህነት፣ ደህንነት ማለት ነው። በቤተ ክርስቲያን በመጽሐፍ ቅዱስ ውስጥ መድኃኒት ተብለው የሚጠሩ ወደ 7 ሰዎች አሉ። አንዱ ኢሳይያስ ነው። የነቢዩ የአሞጽ ልጅ ኢሳይያስ እስራኤል ከምርኮ በፊት ምርኮ እንዳይመጣባቸው ያስጠነቀቃቸው፣ ምርኮም ደግሞ ኃጢአቱን ሰርተው ምርኮው እርግጠኛ ሆኖ ደግሞ እንደሚመጣና በምርኮው ጊዜ ምን ማድረግ እንዳለባቸው፣ ተማርከው ከሄዱም በኋላ ምን ሲሰሩ መቆየት እንዳለባቸው፣ መልሰውም እንደሚመለሱ፣ ወዲህም ደግሞ እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት እስከ ፍጻሜው እስከ እርገቱ ድረስ ይህን ዓለም አልፎ በሚመጣውም ዓለም የሚሆነውን የመንግስተ ሰማያትን ነገር የተናገረ ነቢይ ነው። ነቢዩ ኢሳይያስ በዘመኑ በነበረበት ጊዜ ድውይ ፈውሷል። ውሃ በመሽረብ የሚሄደውን ውሃ በእጁ ይዞ እንዲቆም አድርጓል። በጸሎቱ ፀሐይ ከነግህ ወይም ከሰርክ ከመሸች በኋላ ሰርክ ማዕርግ ከደረሰች በኋላ ወደ ሰለስት እንድትመለስ ወደ 3 ሰዓት ፀሐይን የመለሰ በእስራኤል ላይ የመጣውን የሰናክሬምን ወታደር በጸሎቱ በቅዱስ ሚካኤል ረዳትነት ረግፈው እንዲያልቁ ያደረገ የእስራኤል ንጉሥ ሕዝቅያስን በጸሎቱ የረዳ ሊሞት ሊቀሰፍ የነበረውን በሱ አማላጅነት ነቢዩ ንጉሡን ሕዝቅያስን በዕድሜው ላይ 15 ዓመት እንዲጨመርለት ያደረገ ከሞትም ያዳነ እግዚአብሔር በመንፈሰ ረድኤት ከሚታየው የመጨረሻውን ጸጋ ቀምሶ እግዚአብሔርን ዓይን በዓይን የተናገረ ያየ የሰማ ነቢይ ነው። ቁስሉ በመላክ እጅ ተዳሶ የተፈወሰለት ከመላእክት አንዱ ሱራፊ የንስሐ አባት የሆነው ወይም ለምጹን ያራቀለት ነቢይ ነው። በቤተ ክርስቲያናችን ቋንቋ የቅዱስ ኢሳይያስ ነቢይ ትንቢት 5ኛ ወንጌል ተብሎ ይጠራል። ትንቢተ ኢሳይያስ 5ኛው ወንጌል ተብሎ ነው የሚጠራው። እሱም ነቢዩ ወንጌላዊ ወይም ወንጌላዊ ነቢይ ተብሎ ይጠራል። በዚህ ማዕረግ የተጠራ እሱ ብቻ ነው ከነቢያት። ለምንድን ነው? የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደቱን፣ የሕማሙን፣ የስቅለቱን፣ የመቀበሩን፣ የመነሳቱን ነገር በአካል እንደተገኘ አድርጎ በግልጽ ደረቅ ሐዲስ በሚባለው ቋንቋ የተናገረ ነው። ደረቅ ሐዲስ የሚባል ብዙ ያላቸው ከነቢያት ዳዊትና ኢሳይያስ ናቸው። ስለ ኢሳይያስ ደግሞ ቃል በቃል ደረቅ ሐዲስ ቅዱስ ዳዊት ቀነውኒ እደዌ ወእገሬ፣ እጆቼን እግሮቼን ቸነከሩ ብሎ ቃል በቃል ነው የሚናገረው። ወተካፈሉ አልባሴ ለርእሶሙ ወወደዩ ሐሞተ ምስተ መብልዕየ ወአስጠዩኒ ብሂ አለ ጽምዕየ ብሎ ቃል በቃል ነው የሚናገረው። ባልተሸፈነ ትንቢት ነው የሚናገረው። ኢሳይያስም ናሁ ድንግል ትጸንስ ወተወልድ ወልደ ብሎ ወይም የጥኩ ገጼ፣ ፊቴንም በጥፊ ከመመታት አልመለስኩም፣ ነሳ ደዌነ ወጾረ ሕማመነ ብሎ ደዌያችን ሕማማችን በእኛ ላይ የተፈረደውን ፍርድ ተቀበረ። እሁብ እኩያን ህየንተ ሞቱ ወአብዕልተ ህየንተ መቅበርቱ እያለ ክፉዎችን ስለሞቱ ባለጸጎችንም ስለመቃብሩ አሳልፌ እሰጣለሁ። እንዲህ እያለ የጌታችን የኢየሱስ ክርስቶስን ወነገርናኒ ከመ ሕፃን ንዑስ ወመዝራይቱ ለእግዚአብሔር ለመኑ ተከስተ፣ የእግዚአብሔር ክንድ ለማን ተገለጠ? ማንስ አየው? ኦራ አዕይንቲሆሙ ወገዝፈ አልባቢሆሙ፣ ዓይናቸው ታወረ ልቡናቸውም ደነቆረ። ከመ ኢይትመየጡ ሀቤ ወይትሳሃሎሙ፣ ወደ እኔ ተመልሰው ይቅር እንዳልላቸው ልቡናቸው ገዘፈ እያለ የጌታችን ኢየሱስ ክርስቶስ ጽምይት ምድር ከመስሩ ሲወጽእ ከደረቅ መሬት እንደሚወጣ ስር ነገራችን እንደዚያ ሆኗል። ነገራችንንስ ማን ያምንናል ያለ ጌታችን ከድንግል የመወለዱን ነገር አምልቶ የተናገረ ሕፃን ተወልደ ለነ ወልድ ተሁበ ለነ፣ ሕፃን
ክርስቶስ ሕፃን ሆኖ ተወለደልን። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ኢየሱስ ክርስቶስ ለሕማም ለሞት ተላልፎ ተሰጠልን። ወይሰመይ ስሙ አማኑኤል፣ ስሙም አማኑኤል ይባላል። አብየ ምክር፣ እሱም ድንቅ መካር ይባላል። ቅድመት ዲበ መትከፍቱ፣ ጌትነት ኃይል የባህሪ ገንዘቡ ነው። ወየሐልቅ ሰላሙ፣ ሰላሙም አይፈጸምም እያለ ሰላማዊ ኢየሱስ ክርስቶስ የዘላለም ንጉሥ፣ ድንቅ መካር፣ ኃያል አምላክ፣ አምላከ ሰላም ሕፃን ሆኖ በዚህ ዓለም እንደሚወለድ በዚህ ዓለም ስለተወለደም እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከኛ አንድ አካል አንድ ባሕሪ ሆኖ እንዲያድነን ስለተናገረ በዚህ ምክንያት ትንቢቱ ደረቅ አዲስ ይባላል። እሱም የብሉይ ኪዳን ወንጌላዊ ተብሎ ይጠራል። ስለዚህም በቤተ ክርስቲያን ትንቢቱ ተጨምሮ ተሰፍቶ ተመልቶ ቦታ ተሰጥቶት ይነገርለታል። ቅዱስ ያሬድም በጾመ ድጓው በአብይ ጾም የእሱ መልቶ ሰፍቶ እንዲነበብ አድርጎታል። ስብሐተ ነግህ ሲቆም የኢሳይያስ ትንቢት መልቶ ይነበባል። 40ውን ቀን ሙሉ በቅዱስ ያሬድ ስርዓት በቤተክርስቲያን ተሰርቶለት ይነበባል። ያ ለምንድን ነው የሆነበት? ደረቅ ሐዲስ ስለሆነ ነው። ደረቅ ሐዲስ ስለሆነ በቤተ ክርስቲያን የቅዱስ ኢሳይያስ ትንቢት እና የዳዊት ትንቢት በአብይ ጾም የሚቆመው አንዱ ምዕራፍ የሚባለው ቃል እግዚአብሔር ሙሉ ዳዊት ነው። ዳዊቱ ሙሉውን ደረቅ አዲስ ስለሆነ ሰው ምዕራፍ ተማረ ሲባል ዳዊቱን በዜማ ተማረው ማለት ነው። የኢሳይያሱም እንደዚያው ነው። አርያም በተቆመ ጊዜ አደራረስ የሚባለው አርያም ሲቆም የውሎ ስብሐተ ነግህ እንደማለት ነው። እሱ በተቆመ ጊዜ ትልልቅ ሰዎች ሲያርፉ፣ በትልልቅ በዓላት ሲቆም ሙሉ እሱ ዳዊትና ኢሳይያስ ነው ያለው ውስጡ እና ከዚህ የተነሳ የኢሳይያስ ትንቢት በቤተ ክርስቲያን ልዩ ክብር ተሰጥቶት ይኖራል ማለት ነው። ዛሬ የቅዱስ ኢሳይያስ እረፍቱ ነው። መስከረም 6 ቀን የነቢዩ እረፍት ነው። ነቢዩ እንደምታውቁት በዘመኑ ሲኖር የሰው ልጅ እግዚአብሔርን አገለግላለሁ ሲል ብዙ ወጥመዶች አሉበት። ከወጥመዶቹ አንዱ ስጋ ነው። ሁለተኛው ሕሊና ነው። ሶስተኛው ሰው ነው። አራተኛው ደግሞ ጥቅማቸው የተነካባቸው ነገስታት ናቸው። አምስተኛ ደግሞ አጋንንት ናቸው። እነዚህ ለሰው ልጆች አገለግላለሁ ለሚል ሁሉ እንቅፋቱ ናቸው። ስጋው መሻትን ይፈልግበታል፣ በኃጢአት ያሰነካክለዋል። ሕሊናው ደግሞ ይፈራበታል። ፈሪነት የአገልግሎት ወጥመድ ነው። ሰው ደግሞ ለሚያገለግል ሰው እንቅፋት ይሆናል። ሳይገባው እንቅፋት ይሆናል። በቅናት እንቅፋት ይሆናል። በመካሪ ተነድቶ እንቅፋት ይሆናል። አጋንንት አሳስተውት እንቅፋት ይሆናል። ገንዘብና ሹመት ፈልጎ እንቅፋት ይሆናል። በብዙ ጎዳና በድንቁርና ተይዞም እንቅፋት ይሆናል የሰው ልጅ። ስለዚህ ሰው ለሰው እንቅፋት ይሆናል ማለት ነው። ሰብአ ቤቱ ይጻረሩ ለብእሲ፣ የሰው የገዛ ቤተሰቦቹ ይጻረሩታል ተብሎ ተነግሯል። የገዛ ቤተሰቦቹ ጸሩ ለሰብ ሰብአ ቤቱ ብሎ ባለቤቱ ማቴዎስ 5 ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው ብሎ ተናግሯል። የገዛ ቤተሰቦቹ ያለውን ሲተረጉሙት ሊቃውንቱ የገዛ ሕዋሳቱ ብለው ይናገራሉ። የገዛ ስጋው አንድ ጠላት ይሆንበታል። ሁለተኛ ዘመዶቹ ከመዝ ስማ ኮነ እግዚ ኢየሱስ ከመ ኢይከብር ነቢይ በሀገሩ፣ ነቢይ በተወለደበት ሀገር መምህር በተወለደበት ሀገር ከብሮ እንዳያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ምስክር ሆነ ይላል። የተወለደባት ናዝሬት ታሰድደው ነበርና፣ ስለዚህ ከዚህ የተነሳ ወገኖቹ እንቅፋት ይሆናታል ማለት ነው። ሲራክም ለዚህ ነው ረሃቅም ጸላይትከ ተዓቀብ ማይሪክከ፣ ከጠላቶችህ ራቅ ከወዳዶችህም ተጠንቀቅ ብሏል። ሰውን በአገልግሎት ሲኖር ጠላቶቹ ያሰናክሉታል፣ ወዳጆቹም ያሰናክሉታል። ከሁለቱም ተጠንቀቅ ተብሎ ተነግሯል። የሰው እንቅፋቱ ሰው ነው። እናታችን ቅድስት ክርስቶስ ሰምራ በዓቷን ዘግታ ስትጸልይ እኔ ከበዓቴ ሰው እንዳይገባ የምፈልግ ሰው ስለምጠላ ሳይሆን በሰው ተጭኖ አጋንንት ስለሚመጣ ነው፣ በሰው ላይ ያደረውን ጋኔን ነው ብላ ተናግራለች። ከሰው ከደረሱ ከነገር ይደርሳሉና። እንግዲህ እንዲሁ ሆኖ ደግሞ ሕሊና ይፈራል ብያቸዋለሁ። ነገስታት ደግሞ ጥቅማቸው ሲነካባቸው ወይም ደግሞ ውሻ፣ ሁለት ውሾች አንድ ላይ ይሮጣሉ። አንድ ላይ ሲሮጡ አንዱ እንጀራ ይዟል፣ በአፉ ይዞ የኋለኛው ይከተለዋል። የኋለኛው ሲከተለው የፊተኛው ሲሮጥ ከውሃ ደረሰ። ከውሃው ሲደርስ በውሃው ዝቅ ብሎ ሲመለከት ከውሃው ውስጥ በአፉ እንጀራ የያዘ ሌላ ውሻ ይታየዋል። ግን ያ ውሻ ማን ነው? ራሱ ነው። ያኛውን እንጀራ ቀማለሁ ሲል ይሄኛውን ይጥልና ከኋላ ያለው ምን ይልበታል ማለት ነው? ይበላበታል ይላል። ይሄ ምንድን ነው? ምን ይመስላችኋል? ውሻ የተባለ ራሳችን ሰዎች ነን። እዘን የምንሮጠው
በአፋችን የያዝነው እንጀራ ጸሎትና አገልግሎት ነው። ይዘን መሮጣችን ደግሞ በብልጣብልጥነት በአገልግሎት ልንከብር የምንፈልግ ነው። ሰው ጥሎ እግዚአብሔርን አገለግላለሁ የሚል ሰው ነው። እግዚአብሔርን በአምልኮት፣ በቅዳሴ፣ በጸሎት፣ በስግደት፣ በትህርምት ይፈልጋል። ሰውን ግን እየጣለ ነው የሚሄደው። ከኋላ የሚከተለው ውሻ ደግሞ ምን ያለ ይመስላችኋል? ይሄ ደግሞ ምንም እውቀት የለውም፣ ትምህርትም የለውም፣ ንጽህናም የለውም። ውሻ ነው፣ ግን ዝም ብሎ እግዚአብሔር ቤት የማይጠፋ ሰው ነው። ልቡናው ግን ቅን ነው። እንደዚህ ያለ ሰው ቤተክርስቲያን ቆሞ ሲውል ያኛው የሚጸልየውን ጸሎት ይሄኛው ይዞ ይሄዳል። እዚያ ለምን ይጥለዋልና ያኛው ማለት ክፋቱ ስለሚያስጥለው። ስለዚህ የሚጸልይ ሰው ጸሎቱ ለሌላ ይሆናል ነው። ከነ ክፋቱ የሚጸልይ ሰው እዚያ ለአንድ በየዋህነት የቆመ አንድ ሰው ይዞት ይሄዳል። ይሄ ነው። እሪያ ደግሞ ታውቃላችሁ። እሪያ መልኳን በእንቁ ታየዋለች። እንቁ ሲያበራ ፊቷ ከእንቁ ውስጥ ይታያታል። ምን የምታደርገው ይመስላችኋል? የእሪያ መልኳ በጣም ጥፉ ነው ወይም የከፋ ነው። ስለዚህ መልኳን ስታየው ያስጠላታል፣ አይታው ስለማታው። ከዚያ ደግሞ እሷ የምትጫወተው በጭቃ ነው። ጭቃዋን ቀብታ ሲያበቃ እሪያውን እንቁ ስትመለከት እንቁ ምን ያደርግባታል? ጭቃዋን ያሳያታል። ሲያሳያ የምታደርገው ይመስላችኋል? በቀንዷ ትልና ጭቃ ትለውሰዋል። እንቁ ምንድን ነው ሲባል አንድ ክርስቶስ ነው። ሁለተኛ ደግሞ የጠራ አገልግሎት ያላቸው ሰዎች ናቸው። እሪያ የሚባሉ ሰዎች ደግሞ ክፋትን የተመሉ ሰዎች ናቸው። ስለዚህ የጠራ አገልግሎት የሚሰጡ ሰዎች አገልግሎት የክፉ ሰዎችን ክፋት ለሌላ ሰው ስለሚገልጥባቸው ምን ያደርጋሉ ማለት ነው? ያንን ሰው ያጠፋሉ ማለት ነው። ንዑ ንቅትሎ ለጻድቅ ወነረስ አጸደ ወይኑ፣ ይሄንን ደግ ሰው ኑ እንግደልና የወይን ቦታውን እንውረሰው ማለት ይጀምራሉ። ምንም አንድ ሰው ሳይነካው፣ ሳይሰድበው፣ ሳይገድለው፣ ሳያሳድደው፣ ሳይቀማው የዚያ ሰው ጥሩነት የእሱን ክፋት የሚገልጥበት ከመሰለው ይመቀኘዋል፣ ጭቃ ይቀበዋል ማለት ነው። ወይ ስሙን ያጠፋዋል፣ ወይ ደግሞ ይገድለዋል፣ ወይ ይሰብረዋል ማለት ነው። እንቁ ያጠፋው ጥፋት የለም፣ መልኳን ነው እንጂ ያሳያል። ሰዎች ክፋታችንን ሲያሳዩብን፣ ሲመክሩን ይበልጥ ቅዱስ ባስልዮስ ዘቂሳርያም ተናግሯል። ለክፉ ሰው መልካም ባደረክለት መጠን የቅናቱ እሳት በልቡናው እየነደደ ይጨምራል። ዘለፋ ይሆንበታል። መልካም ማድረግ ራሱ ለሱ ዘለፋ ይሆናል። ቅናቱን ይጨምርበታል። ንዴት ይሆናል። አንድን ነገር እሱ ስላላደረገው ወይም ያ ሰው ብቻ ስላደረገው ብቻ ይነደዳል። እንዴትን ያለ ሳላረገው እሱ አረገው ብሎ ሁሉ ይነደዋል። መቼስ አይደረስም እንደዚህ ያለ ደዌ ማለት ነው። ስለዚህ በእንደዚህ ያለ ክፋት ሰዎች ምን ይሆናሉ? ይጠፋሉ፣ ወይም አገልግሎታቸው እንቅፋት ይገጥመዋል። ነቢዩ ኢሳይያስ ደግሞ የገጠመው ምንድን ነበር ሲባል ፍርሃት ነው። ፍርሃት በጣም ትልቅ ፈተና ነው ለሚያምን ሰው ማለት ነው። ፈርታችሁ አታውቁም ማለት ገጥሞን ስለማናውቅ አንፈራም እኛ ይሆናል ማለት ነው። መቼስ ጀግና በሌለበት ሁሉም ጀግና ነው። ኩሉ ጻድቅ በጊዜ ርቱ ይላል የገጠር ቄስ ሲመረቅ። ማለት ፍቹ ቄሴ እንደሚለው አይደለም። ኩሉ ጻድቅ በጊዜ ርቱ፣ በሚጠት ጊዜ ኩሉ ጻድቅ፣ ደግ ዘመን በመጣበት በሚጠት ጊዜ ጽዋው ያልፎ ሚጠት በመጣ ጊዜ ኩሉ ጻድቅ፣ ውሉደ አብርሃም ጻድቅ የሆነ ሕዝብ ሁሉ አንተን ያመሰግንሃል ነው ሐሳቡ። ግን ቄሱ ግን ወስዶ የሚለዋል ኩሉ ጻድቅ በጊዜ ርቱ፣ በደግ ዘመን ሁሉም ጻድቅ ነው። ጻድቅ ይመስላል ክፉ ቀን ሳይመጣ ማለት ነው ማለት ነው። ጥሩ ነው። ይሄም ራሱ ጥሩ ብሂል ነው። በአንድምታ ባይኖርም ጥሩ ነው። በሰላም ዘመን ሁሉም ደፋር ነው። ሰምታችኋል? አንድ ሰውዬ ሚስቱን ምን እንደሚላት በፍጹም እኔ ሰማይና ምድር ቢደበላለቅ ሁሉን ሰንጥቄው ነው እንደ መብረቅ ማልፍ እያለ ያወጋታል ይባላል። እና መንገድ ሲሄዱ በጣም ግሩም እያለ ሴቶች ጀግንነት ይወዳሉ በእውነቱ ያው ማለት ነው። ወንዶች ይህንን ስለሚያውቁ ምን ያደርጋሉ? ጀግና ያወጋሉ ማለት ነው ለሴቶች። ወንድ በሌለበት ደው ጀግንነት ነው የሚታረኩት። ወንዶች ውበት ስለሚወዱ ደግሞ ሴቶች ራሳቸውን አሳምረው ይታያሉ። ሴቶች ደግሞ ጀግንነት ስለሚወዱ ወንዶች ደግሞ ጀግና ሁሉን ያወጋቸዋል። ዛሬ እኔ አንቺ ወንድም እኔ አንቺ በቃ ነገሬን አፋቸውን አስጃቸው መጡ። ጥርቅም ብሎ አደባባይ አንድ ጊዜ ብናገር እዚያ በኋላ ሳይመልሱ ሊቀሩ በጥፊ ብለው እያለ ያወጋል ማለት ነው። እና በኋላ ምንድነው የሆነው መሰላችሁ? ወፊቱ መጣ ኮሽ ስታረግ ጥሏት ሮጠ። አንተ እንደዚህ ነው ጀግንነት ስትለው ከነገርኩሽ ነገር ሁሉ ግን ወፍ አልፈራም ብዬሽ ነበር ያለ ይባላል። እና ጅብ፣ አንበሳ፣ ጀግና፣ ተኳሽ አልፈራም ነው እንጂ እኔ ወፍ አልፈራም አላልኩም አለ ይባላል እንግዲህ ማለት ነው። እና በጣም ፍርሃት አይድረስ ነው። እውነቴን ነው ማለት እግዚአብሔርን ጠብቀኝ ነው እንጂ እንደው እኔ በፍጹም እንደው እኔ ሃይማኖት በፈራ ሰው አትፍረዱ። እውነት በሚፈራ ሰው ፈርቶ ሃይማኖትን በካደ ሰው አትፍረዱ። እኛንም ጠብቀን እሱንም መልሰው ነው የሚባል መውደቅ አለ። በዚህ ዓለም ላይ ቶሎ የሚወድቁ ሰዎች በፈራ ሰው የሚፈርዱ ሰዎች መጀመሪያ የሚፈሩ እነሱ ናቸው። በዝሙት በወደቀ ሰው የሚፈርዱ ሰዎች መጀመሪያ የሚወድቁም እነሱ ናቸው። መፍረድ ጭንቅ ነው። ስለዚህ ምን አደረገ?
አልሰማችሁትም? ቅዱስ ጴጥሮስ ሁላችሁ ትክዱኛላችሁ፣ ጥላችሁ ትበተናላችሁ፣ ትንቢት ተነግሯልና እቀትሎ ለኖላዊ ወይስ ዘረው አባግኢሁ ሲል ምንድን ነው ያለ? እኔ አልክድህም ማለት እኮ አንድ ጥሩ ነገር ነው። ጭራሽ ምንድን ነው ያለ? ሌሎች ሊክዱህ ይችላሉ፣ እኔ ግን ፈጽሞ አልክድህም ነበር ያለ። ቀድሞ የካደ ማን ነው? እሱ ነው። መካድ ብቻ እኮ አይደለም። ክርስቶስ ምንድን ነው ያለ? አላውቀውም ብሎ እኮ ነው የተናገረ። እንዲህ ያለ ፍርሃት እና እኔም ብዙ ጊዜ እዚህ መድረክ ተናግሬ ያውቃለሁ። ማሕሌት ተቁሞ መጨረሻ ላይ ቅዳሴ አልቆ ምንድን ነው የሚባለው? ዕጣነ ሞገሩ ካለቀ በኋላ ምን ይላሉ? ምን ይባላል? ወረብም ይኑረው ወይም ደግሞ በቸብቸቦም ተዘጋ። ምንድን ነው የምትሉት መጨረሻ ላይ? ሃሌሉያ ምን ብሎ ምንድን ነው? አቡነ ዘበሰማያት ታባነ ውስተ መንሱት እግዚኦ አድኅነነ እምዕለ ጥቂት ወባልሐነ እምኩሉ መንሱት ይላል። ከዛ ከውስጥ ደግሞ ቄሱ እንዘ ብዙኃን የሚባለውን ጸሎት ይጨርስና አቁርቦ ተመልሶ መጨረሻ ላይ እሱም አድኅነነ እምዕለ ጥቂት ወባልሐነ እምኩሉ መንሱት ብሎ ነው እሱም የሚጨርስ። እንግዲህ እንደኛ ማሕሌትም ቆምን፣ ሰዓታትም ቆምን፣ ቅዳሴም ቀደስን ብለናል። ግን እኛ ይሄ ነገር ይጠብቀናል አንልም። አንተ ከክፉ ቀን አድነን ነው። ክፉ ቀን ምንድን ነው የሚለው ሊቃውንቱ ሲተረጉሙት ፈርተው እግዚአብሔርን የሚክዱበት ቀን ነው ይባላል። ፈርተው እግዚአብሔርን የሚክዱበት ቀን በጣም ክፉ ቀን፣ በኃጢአት የሚሰነካክሉበት ቀን እና ቄሱም ሲጸልይ አድኅነነ እግዚኦ እምዕለ ጥቂት ወእምሰዓታተ መንሱት ወእምኩሎሙ ዘእኩያን ትዕይንት ይላል። አቤቱ ከክፉ ቀን ወእምሰዓታተ መንሱት ፈተና ከሚመጣባቸው ጊዜያትም ጠብቀን፣ ከክፉ ሰዎች ሽንገላም አድነን ብሎ በሐሙስ የሊጦን ጸሎቱ ላይ እግዚአብሔርን ይማጸናል ማለት። ስለዚህ ክፉ ቀን ፈርተው የሚክዱበት ቀን ስለሆነ ፍርሃት ከክብር ያወርዳል፣ ጸጋን ያሳጣል። ጥባት ደግሞ እናታችን ቅድስት ኢየሉጣ የለፋችበትን የዘመኗን ሁሉ ሃይማኖት በአንድ ቀን ፍርሃት እኮ ልታጣው ነው። የበርሜሉን ድምፅ ሰማ ቅዱስ ቄርቆስ ኢትፍርሂ ንፈጽም ገድለነ ባይላት ኑሮ። ስለዚህ ለእናቱም እግዚአብሔርን የሰማዩን ዘውድ ግለጥላት ብሎ ሲጸልይላት ዓይኗ ተገልጦ በሰማይ ያለውን ክብር ስታይ ልጇን ተከትላ ወደ እሳቱ ገባች። ያን ጊዜ መልአኩ ቅዱስ ገብርኤል መጥቶ እሳቱን አጠፋላት።